ሰላም ሰላም ውድና የተከበራችሁ የተወደዳችሁ ፋሚሊዎች ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ዝት ይበልልኝ ማለት ነው። ቤቱን በላይክ ጀምሮ ባካችሁ ላይክ አድርጉ ማለት ነው። አንድ ላይክ ለብዙ ላልሰሙ ልጆች እንዲሰሙ ይረዳል ማለት ነው። ሌላ ነገር ለምንም አይጠቅምም፣ ግን አንድ ላይክ ካደረጋችሁ ሌሎች ያልሰሙ ልጆች ይሰማሉ ማለት ነው። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ሙቀት እንዴት አድርጋችኋል? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ ጋርስ? እያበረታታችሁኝ እስከ ዛሬ ያቆያችሁኝ በጣም አመሰግናለሁ ማለት ነው። ዛሬ ይዤ የመጣሁት ማለት ነው ይሄንን ኬሚካሎቹን ይሄንን ሳሙናዎቹን እንደ ቅመም የምትጠቀሙ ልጆች ማለት ነው ይዤ የመጣሁት። በተለይ አዳዲስ ለሚመጡ ልጆች እባካችሁ ሼር አድርጋችሁ አድርሶ እባካችሁ ማለት ነው። እኔ ከመጣው ከአመታት በፊት ማለት ነው ብዙ ይሄን የማይባሉ ልጆች ህይወታቸው አልፏል በዚህ ምክንያት ማለት ነው። በዚህ ኬሚካል ምክንያት ምንድነው? ኬሚካሉን ሁለቱም በአንድ ላይ ሶስቱም በአንድ ላይ አደበላልቀው በመድፋት እንትኑ ውስጥ ሽንት ቤት ውስጥ በመድፋት ማለት ነው ህይወታቸው ያለፉ ልጆች አሉ ማለት ነው። ስለዚህ አሁን አዳዲስ ለሚመጡ ልጆች አድርሱልኝ እባካችሁ፣ አድርሱ ማለት ነው። ይሄውን በዋናነት ምንድነው ከተባለ አንድ በአንድ አሳያቸዋለሁ ማለት ነው። ይሄ በረኪና ክሎሮክስ የሚባሉትና ፌር ይሄ ማለት ነው ፍላሽ። ይሄ ፍላሽ ለህይወታችሁ በጣም አስጊ ነው ማለት ነው። እሱ ይሄ በአመት ወይም በ2 ወር በ3 ወር ወይ በ5 ወር አንዴ ነው ሽንት ቤት የሚጨምረው ማለት ነው። ግን ይሄንን አንድ ላይ የሚጨምሩ ልጆች ታፍነው በብዛት እየሞቱ ያሉት በዚህ ምክንያት ነው ማለት ነው። በዚህ ምክንያት ሲሆን እባካችሁ እነዚህ ሁለቱ ከፈለጋችሁ ይሄን ማጠብ ስትፈልጉ ከማጠባችሁ ከአንድ ሰዓት በፊት ሽንት ቤት ውስጥ ጨምራችሁ ከድናችሁ ተውት። ከአንድ ሰዓት በፊት ማለት ነው። እስከ አንድ ሰዓት ያሉን ጀርሞችን ባክቴሪያዎችን ምናምኖችን አጽድቶ ጨርሶ ከአንድ ሰዓት በኋላ እንትን እንዳ ሽታው ይጠፋል ማለት ነው። ይሄንን አንድ ላይ እኔም ራሱ ታፍኜ ከሁለቴ ሶስቴ ማለት ነው ልቤ እንትን ተብሎ ነው የተመለሰው ማለት ነው። ለምን ልክ ሄዶ እስትንፋሱ ከአፍንጫው ገፍቶ ልክ ኩላሊታችን ነው የምንለው። በብዛት የኛ ልጆች እዚህ አረብ ሀገር ኩላሊት ፌል ያደርጓል። ጮጋራ፣ ጉበት ምናምናቸው ፌል በሚያደርገው በዚህ ኬሚካሎች ናቸው ማለት ነው። ሌላ በሽታ የለም። እኛ ከኢትዮጵያ ስንመጣ ንጹህ ሆነን ነው ያለ ምንም በሽታ ነው የምንመጣው። ግን እዚህ መተን በአንድ ወር በአንድ አመት በ2 አመት በ4 አመት 4 አመት 3 አመት ኦኬ እንትን ከእድሜ ከርዝመቱ የተነሳ ከስራ ጉዳትም የተነሳ ይሆናል። በአመትና በ2 ወር በ3 ወር ወይ በ4 ወር እድሜያቸው ህይወታቸው የሚያልፉት ምንድነው? በዚህ ኬሚካል ምክንያት ነው ማለት ነው። ስለዚህ ይሄን ኬሚካል ስትጠቀሙ እባካችሁ ጥንቃቄ አድርጉ ማለት ነው። ህይወታችሁ በጣም አደጋ ላይ ነው። ለምን? በአፍንጫ የሚገባው ሽታ ቀጥታ ወደ ደም ስሮቻችን ይሄድና የተለያዩ እንትን አካላቶችን ከውስጥ ያሉትን ይነካሉ ማለት ነው። ኩላሊት፣ ሳምባ፣ የተለያዩ አንጀቶች ያሉትን ይነካሉ ማለት ነው። ስለዚህ ጥንቃቄ አድርጉ። እያንዳንዱ ሲጨምሩ ከተቻላችሁ ከማጥባችሁ በፊት ጨምሩ፣ ከአንድ ሰዓት በፊት። ካልተቻለ ግን ሁሉም ነገር በሳሙና አጥባችሁ ከጨረሳችሁት በኋላ ልትወጡ ስትሉ በቀዳዳው ላይ ሽንት ቤቱ እንትኑ ላይ መቀመጫው ላይ ይሄንን መድፋት ትችላላችሁ። ይሄን ግን በወር በ3 ወር አንዴ ነው መጨመር ያለባችሁ ማለት ነው። ስለዚህ ይሄን ኬሚካል ስትጠቀሙ እባካችሁ ጥንቃቄ አድርጉ ማለት ነው። ላልሰማችሁ አሰሙ። በብዛት ህይወታቸው የሚያልፉት እዚህ እኔ ያለሁበት ቦታ ራሱ 2 ጊዜ 3 ጊዜ ልጅቷ ልቧ ደክሞ ራሱ ታፍና ሞታ ነበረች። ለዛም ደግሞ በጣም ጠባብ ሽንት ቤት የምታጥቡ ልጆች፣ መተንፈሻ የሌለ ሽንት ቤት የምታጥቡ ልጆች ህይወታቸው የሚያልፉት በብዛት እዛ ውስጥ ነው ማለት ነው። ስለዚህ መተንፈሻ የሌለ ልጆች፣ መተንፈሻ አካላት እንትኑ ክፍተት የሌለ ትንሽ ጠባብ ቤት ውስጥ የምትሰሩ ልጆች ልባካችሁ ጥንቃቄ አድርጉ ማለት ነው። ይሄ ራሱ የእንትኑ የመስታወት ማጠቢያ ራሱ በጣም ሽታ አለው፣ ኬሚካል አለው፣ ሁሉም ነገር ኬሚካል አለው ማለት ነው። ይሄ ሳሙና ስትጠቀሙ አንዱን ተጠቀሙ እንጂ ሁለቱን አንድ ላይ አታርጉ። ማንኛውም ነገር አታቀላቅሉ። በቃ አታቀላቅሉ። ለህይወታችሁ ስለራሳችሁ ስትሉ አታቀላቅሉ ማለት ነው። ህይወታችሁ አደጋ ላይ ነው፣ በጣም አደጋ ላይ ነው ማለት ነው። ስትጠቀሙ በየቀኑ የምታጥቡ ከሆነ በየቀኑ አንዱን ተጠቀሙ። ዛሬ ይሄን ከተጠቀማችሁ ነገ ይሄን ካፈሰሳችሁ ከነገ ወዲያ እያንዳንዱን እንደዚህ ያደርጋችሁ አፍስሳችሁ ተጠቀሙ እንጂ በየቀኑ 3ቱን 4ቱን እንደ ቅመም የምታደርጉ ልጆች ህይወታችሁን እያጣችሁ ነው።
ልባችሁን እያጣችሁ ነው። ኩላሊታችሁን፣ ሳምባችሁን፣ የተለያዩ የልብ ውስጥ ህመም፣ የሆድ ውስጥ ህመማችሁን ሁሉ ነርቮቻችሁን እያጣችሁ ነው ማለት ነው። ስለዚህ ጥንቃቄ አድርጉ። አደራችሁን እላለሁ። ቤቱን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ ማለት ነው። መልካም ምሽት ይሁንላችሁ።